ዛሬ የኔ ቀን ነው። ያው ማንም የማይቀማኝ ቀን የንጉስ ልጅ ነኝ። ልዕልት ያው ቅብርር ያልኩኝ ቆፍጣና ታውቂያለሽ አይደል እንዳንቺ ያለ ማንም ሰው እንደሌለ ማንም የለም የኔ ቆንጆ አንደኛ እኮ ነሽ አንቺ ማንም እንደሚልሽ አይደለሽም የዚህ የምቀያ ሰፈር ሰውባ ጉድ እኮ ነው ወሬው አይቻልም በሬ ወለደ ከእንቁ እስከ ጠጠር ከሰፈር እስከ ጠፈር ማንም የማይወዳደርሽ አንደኛ እኮ ነሽ እሺ ሜዲቱ የዘመተር ዳይቴሽን እየደገምሽ ነው ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም እሺ ተይ እንጂ ያለተሽ ነው ደግሞ መለኮታዊ ጉብኝት ለላቀ ህይወት በሚል ርዕስ የተዘጋጀ ድንቅ ፕሮግራም አለ እሱ ለመካፈል ይሄ ርዕስ ግን ከጥቃቅንና አነስተኛ የተኮረጀ ነው ተልኮይ መደራጀት ለላቀ ህይወት የሚል አንድ በቀበሌ የተዘጋጀ ስልጠና ትዝ ይለኛል ይሄ የሱ ፓርቲቱ ይሆን እንዴ ባንተ ቤት አሹፋ ሞታል እንዴ ቆይ ጌታ ላይ መረኝ የዛሬ 2000 ዓመት ጸጋና እውነትን ተሞልቶ በመካከላችን ያደረው የእግዚአብሔር ልጅ ክርስቶስ ትልቁ መለኮታዊ ጉብኝታችን መሆኑ ተረሳ እንዴ ጉብኝታችን ብቻ ሳይሆን እለት እኮ በውስጣችን ነው ከኛ ጋር እንደኛ እኮ መለኮት በኢየሱስ ቀን ኮንፈረንስ እየመጣ የሚጎበኘን የሙዚየም ቅርስ አይደለም አንተ ሰውዬ ችግር አለብክ እውነቴን ነው የምልሽ እሺ ፕሮግራሙን ሳይካፈል የቀረሰው ያልተጎበኘ ሊሆን ነው እኛ እኮ ምህረትና ቸርነቱ እለት የሚከተሉ ሰዎች ነው መኖራችን በራሱ እኮ የመጎብኘታችን አንዱ ሚስጥር ነው ልክ ነህ ግን ምን አላደል የለም አላደል አንዳንድ አገልጋዮችና አገልግሎታቸው እኮ ለየት ያሉ ናቸው ኧረ አይደለም ማለት ምን ማለት አለው ደግሞ እንዴ ያገልጋይም ሆነ ያገልግሎት ልዩ የሚባል ነገር የለም ልዩ እንጂ ልዩ የሚባል አገልጋይም አገልግሎትም የለም ማለት ምንድነው አሰሪ ማለት ምትይ እቴ የሆነ በቃ አይሪሲቪት ማለት ለምን ወሰብሰብ ያለ ነገር ሲነሳ ነጭ ትሆኛለሽ አይ እንግዲህ ታስረዳ እንደሆነ በስነ ስርዓት አስረዳ ይኸውልሽ ውዳቴ ልዩ የሚባል አገልጋይም ሆነ አገልግሎት የለም ምን ማለት ነው በሁሉ እንደወደደ የሚሰራ አንዱ መንፈስ ነው ፕሮግራም ደግሞ በረከትንና የዘላለምን ህይወት የምንካፈልበት እንጂ በቦግ ብልጭ መብራት የምንፎካከርበት ራስን ማሳያ አይደለም ዛሬ ከፕሮግራም ማስቀረት ነው አይደለም ዓላማ እንዲኖርሽ ማድረግ ነው ዓላማ ቆይሽ አንተ ብትላቸው አገልጋዮች ምንድነው ችግራቸው ብዙ መልኩ ብዙ ነው እሺ ለምሳሌ የጉባኤውን ምጣኔ ሀብት ያማከለ ሙሉ ልብስ አለመልበሳቸው እናታታሹ ሮቢ እንዴ እኮ ማሾፍ አይደለም ቤቶች ዳጆች ሰላም ከምን ደረስኩ ያው እንደተለመደው ከበረከቴ ሊያስቀረኝ ሲል ነው እንዴ ካንቺ ጋርስ ከበረከቴ ጋር ሌባና ፖሊስ ከመጮት ቢቀርብኝ ይሻላል አይ በረከት የሚገኘው እጅና ግን አጣጥፎ በመጎለት ነው እሺ እንዳንተ ኧረ አይደለም እንዳንቺ ክርስቲያን ማጅላምቦ ከቸርች በመዞር ነው እንዴ አንቺ እኮ ከቸርች በረከት ፍለጋ የዞርሽው ዙረት ቢቀጣጠል በደቡብ ሱዳን በኩል አሜሪካ ቁጭ እንዴ ሮቢ አሜሪካ በደቡብ ሱዳን በኩል ያስከዳል እንዴ ኧረ በሊቢያ በረሃ በኩል ደግሞ ገንዘብ ብላ ስትሰደድ የአይሲስ ሰይፍ አርጎ ቢደፋት እንዴ ገንዘብ ብላ ማለት እኮ በረከት የሚሉት ምን መሰለ ገንዘብ እኮ ነው ከዛ እዚህ ደሃ ህዝብ ላይ ሼር ብትን እያለች ጉሮዋን ልቸረችር አንተ ግን ስነ ስርዓትን ያዝ እሺ ስለማታውቀው ነገር አትቀባጥ ኧረ እባክሽ ስለማላውቀው ነገር አሁን ቸርችዳ እንትምትዩ አይሪሲቪት ወራስኩት የኔ ነው ማንንም በበረከቴና በኔ ማለቆም ምናምን ስለ ጌታ ነው ስለ ገንዘብ ስለ ዘላለም ህይወት ነው ስለ ምድር ንግግርሽ ሁሉ የሆነ
ቁስቁስ ምድር አፈር እሬ በስማም ሰው የሚሸት ነገር በስማም ስለዚህ ምን እላለሁ ይሄ ነገረኛ አዞብኝ። አንተ ግን ቆይ ያመሃል በይ ግን ስታመም ታክሜ መድኃኒት ውጭ በጸሎት ታግዤ እድናለሁ እንጂ እንደናንተ ቆይ ነገረኝነቱን ትተሽ ወደ ጉዳዩ ውስጥ እኔ እንጃ ብቻ ነው ጉዳዩ እንደዚህ ታይቶኛል። እንዴት ይታይሻል? ትበለጽጊያለሽ፣ ከፍት ያለሽ፣ ማንም አይችልሽም። ዘመኑ አንቺ ነው። አንቺ የተባረክሽ ከፍ ያለሽ ትጥሻለሽ፣ ትበረጥሻለሽ፣ ከፍት ያለሽ ያላንቺ ማንም የለም። አየሩን ተቆጣጥረሽዋል። ማንም ጫፍሽን አይነካሽም እየተባልሽ እንዴት ነው ሊታይሽ የሚችለው? ይኸውልሽ የምር ልንገርሽ ከሰራ የማይለወጥ ከጣረ የማይቀየር ማንም የለም። ይልቅ ያለሽን እንዲባርክልሽ እየጸለሽ በትምህርትሽ ብትበረቺ ነው የሚሻለው። ቆይ አንቺ የቤቱን ስራ ሰርተሻል? ይሄኔ እኮ አንቺ አታፍሪም። እሱም በኢየሱስ ስም ተሰርታል ይሆናል። ምን አይነት ልጅ እንደሆነች ነው። ስማ ሮቢ፣ አፍጦ ነው በእናትህ ባለፈው የስራ ጉዳይ እንዳታስመጣ። እሺ የምን ስራ? እባክሽ ባለፈው ከሮቢ ጋር የሆነ ስራ ጀምረን እሱን እስኪጠሩን ድረስ እኮ ሌላ ቦታ ሮጥ ጥንበል ብለን ያው ታውቂያለሽ፣ ስራ ማግኘት ደግሞ በጣም አድካሚ ነው። ነገር ግን በህይወታችን ብዙ ነገር አስተምሮናል። መንፈሳዊ ህይወታችንም ደግሞ በጣም ቻሌንጅ አድርጎታል እና ከጌታ ጋር ግን ድል ለማድረግ እየሞከርን ነው። ቆይ ባለፈው ዕለት በእኔ ሆነባችሁ ምናምን ያላችሁ ልጅስ የቱ? እኛ ቸርች ነው ምናምን ብለሽ አስተዋወቅሽን? አዎ እኛ ቸርች በተለይ የማስጀመሪያ ገንዘብ ያላቸው ብዙዎቹን የራሳቸውን ስራ እንዲጀምሩ አድርጓል። ኧረ በእናትሽ እኔን ያስጀመረኝ ብትይ ልክ ሀገር ሰላም ብለን ስራ ከጀመረን በኋላ ልክ ትንሽ እንደሄድን ስራ ማስኬጃ ምናምን ብሎ ብር አልጠየቀንም መሰለሽ? እና ስራው እንዲሄድላችሁ አልፈለጋችሁ? ስራውማ መስመሩን እኮ ጠብቆ እየሄደ ነበር። ግን ገና ከጅምሩ አንዴ ሻይ አንዴ ምን እያለ እኛን ግራ አጋባ። ልሻል አላችሁትም ታዲያ? እንዴ ያምሻል እንዴ? እንዴት ነው የሻይ 2000 ብር የምንሰጠው? ሻይ ቢፈልግ ከሆነ ይምጣ ቤት። እኔ አሪፍ ሻይ በጦሽኛ አላፈላለትም። እናንተስ መለወጥ የፈለጋችሁ አይመስለኝም። አዎ ከመሰረታዊ የህይወት መርህ መለወጥ አልፈለግም። ደግሞ ሲጀመር የዘመኑ የህይወት መርህ ከኃጢአት ነፃ መውጣት ነው። የኃጢአትን ስም አለመጥራት ነው። ታዲያ የኃጢአትን ስም አለመጥራት ከውቀሳ ነፃ እንደሆነ ይታመናል ማለት ነው? ማለትማ ያልሆነ መንገድን ይከተላሉ። አንዴ ሻይ ስጠኝ፣ አንድ ጊዜ ሸኘኝ፣ አንድ ጊዜ ደግሞ ስራ ማስጌጃ እያሉ ያልሆነ ብር ይጠይቃሉ። ታዲያ እንደዚህ አይነቱ ሰዎች ደግሞ ግን ካሰቡበትማ ከመንፈስ ቅዱስ ወቀሳ እስከ ቅዱሳን አበሳ ታውቆ እንደሚያጋልጣቸው ያውቃሉ። አንተ ጉደኛ ውስጥ ሆነህ እየሰማን ነበር ማለት ነው እንዴ? ሁለንተናዬ ጆሮ ነው ስልሽ፣ በተለይ ስለማሰብ ሲነሳ በቃ አንተንማ አልሰማህም። ይኸውልህ ሙሉ ልብስ ካለበስክ አትሰማም ብያለሁ እኮ። የማሰብ ጉዳይማ እኮ የሚያሳስብ ከሆነ ቆየ እኮ። ብቻ እኔን ውስጥ እያደረጋችሁ ነገሩን የምታወሳስቡት ልትጀምሩ ባሉኝ። አረ ዲኑ ምንም የሚያወሳስብ ነገር የለም። እንደውም የኛ ጥሪ አብረን እንድናስብ ነው እኮ። ብትቀላቀይን ደስ ይለናል። ይኸውልሽ ወዲህ ነው ነገሩ። አንድ ጸሐፊ እንደጻፈው ብዙ ክርስቲያኖች ብዙ ኪሎ ሜትርን አቋርጠው ፕሮግራም ለመካፈል ያላቸውን ትጋት ሩቡን ያክል ከመኝታ ክፍላቸው ሳሎን ሄደው መጽሐፍ ቅዱስ ለማንበብ ሩቧን ያክል ጥቂቷን ያክል እንኳን ትጋት የላቸው። ዲኑ ምን መሰለሽ እሱ እያለሽ ያለው በሂደት ውስጥ ያለውን ለውጥ አይፈልጉትም። በፕሮሰስ ውስጥ ያለውንም ደግሞ ነገር ሊቀበሉት አልፈለጉም። በቃ እነሱ የሚፈልጉት በአንድ ቀን የሆነ መለኮታዊ ኃይል መለወጥ እንጂ በቃሉ ሂደት ውስጥ ያለውን ለውጥ አይፈልጉትም። ያማቸዋል። የዚህ ሁሉ መንስኤ ደግሞ ቆም ብሎ አለማሰብ። ቆይ እሺ ከዛሬው ፕሮግራም ታስቀሩኝ ነው አላማችሁ? እኔ የምልሽ ለምን ቆይ ከኛ ጋር ወጥተን ሻይ ለምን ቡና አንልም? ሻይ ቡና እንበላ። ይኸውልሽ ይሄ ጉዳይ በጣም ሲሪየስ ጉዳይ አይደለ? ስለዚህ ሁላችንም ልናስበው ይገባል። አሁን ደግሞ ከኛ ጋር ወጥተን ሻይ ቡና እያልሽ በዛውም በጣም ምርጥ አይዲያ ይሻላል። አዎ እያሰብንበት በደንብ እናወራለን። እሺ ካለ አይሻልም? በቃ መጣሁ።